የሚጸልይ ሰው መጨነቅ የለበትም በጭራሽ። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ እረፍት ነው ማድረግ ያለባችሁ። እረፍት የምታደርጉት ምንድነው መሰላችሁ? ጸሎታችሁን ከጨረሳችሁ በኋላ ጸሎታችንን ከጨረስን በኋላ ለተወሰኑ ደቂቃዎች ቁጭ ማለት፣ ዝም ብሎ ቁጭ ማለት፣ ሳያነቡ ቁጭ ማለት፣ ሳይናገሩ ቁጭ ማለት። ከዛስ ያለውን የውስጥ ሐሳብ ሁሉ እግዚአብሔር ላይ አራግፎ መሄድ። የሚያስጨንቃችሁን በእርሱ ላይ ምን በሉት? ጣሉት። ቅዱስ ጴጥሮስ የነገረን ቃል ይሄ። ፈቃደኛ ክርስቶስ ፈቃደኛ ነው የእኛን ጭንቀት ለመሸከም፣ የእኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ ነው። ፈቃደኛ። ምክንያቱም እናውቀዋለን፣ በመስቀል ላይ እየቃተተ በደላችንን ተሸክሞ በእኛ በደል ሲደቅ እናውቀዋለን። የተጻፈ ነው፣ እናውቀዋለን። ደግሞም እንዲህ ሲለን እሱ ራሱ የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም ምን እላችኋለሁ አሳርፋችኋለሁ ብሎ ነግሮናል። ሊያሳርፈን ፈቃደኛ ነው። የእኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም፣ አይረበሽ። በቃ በእግዚአብሔር ላይ ጥሎታል። ከዚህ አምኖ መሄድ